The next day, the large crowd that had come to the Passover festival heard that Jesus was coming to Jerusalem. መስቀል እና ምህረት በመስቀሉ ላይ እግዚአብሔርን ፍርድና ጥልቅ የምህረቱን መገለጫ ሁለቱንም እናያለን። እግዚአብሔር ቅዱስ ጻድቅ ነው። ኃጢአትን ሊታገስ አይችልም። ነገር ግን እርሱ ራሱ የኃጢአትን ቅጣት ለመሸከም መረጠ። ኃጢአት የሌለበትና ፍጹም የሆነው እሱ የኛ ኃጢአት ሆነ። በዚያ መስቀል ላይ ፍርድ ተፈጸመ። ነገር ግን በዚያው ቅጽበት ምህረት እንደ ወንዝ ፈሰሰ። ይቅርታን፣ ነፃነትንና የዘላለም ሕይወትን አቀረበልን። መስቀል የእግዚአብሔር ቅድስናና ፍቅር ፍጹም ተስማምቶ የተገናኙበት ስፍራ ነው። በአብ ፊት ጸድቀን እንድንቆም ጌታ የሆነው ኢየሱስ የሚገባንን ቅጣት የወሰደው በዚያ ነበር። የዚህ መስዋዕትነት ጥልቀት ሊጋነን አይችልም። እግዚአብሔር በምህረቱ ለቤዛችን የመጨረሻውን ዋጋ ከፍሏል። ለእኛ ያለውንም ልብ በመስቀል አሳይቷል። እንጸልይ። ጌታ ኢየሱስ ሆይ ያንተን የመስዋዕትነት ክብደት ልንረዳው አንችል። ፍርድና ምህረት በተጋጩበት መስቀል ታግዘ ሁሉንም አደረግልን። የእኛም ቦታ ስለወሰድክ እግዚአብሔርንም ፍርድ ስላሟላህና የምህረት ስጦታ ስለሰጠህን አመሰግናለን። በምስጋና እንድንኖር እርዳን። ልንመልሰው እንደማንችል እናውቃለን። ነገር ግን በሕይወታችን አንተን እንድናከብር ብቻ በኢየሱስ